ወደ ቢሮ ሲገቡ ጸጥታ ሰፈነ። ምክንያቱ ደግሞ የጠበቁት ሰው አልነበረም። የነተበ ቲሸርት፣ ያለቀ ሱሪ፣ የተጣመመ ጫማ እንዲሁም የተቦጫጨቀ ቦርሳ የያዘ ሽማግሌ ነበር። ግራጫ ፂም ያለው አይኑን ሰብር ያደረገ ሽማግሌ። ማን የቀጠረው ሲል አንዱ አንሾካሾከ። የበጎ አድራጎት ድርጅት ሆነ እንዴ አለ ሌላኛው እየተሳለቀ። ሽማግሌው ምንም አላለም። አንገቱን አቀርቅሮ ፋይሎቹን ወደ ጠረጴዛዎች ማመላለስ ጀመረ። አዲሱ ተላላኪ ሰራተኛ ነበር። ጎልደን ሆራይዘን ግሩፕ ውስጥ የሚያብረቀርቁ ጫማዎች፣ ውድ ሽቶዎች እንዲሁም ቆንጆ ልብሶች ሁሉም ሰው የሚያዘወትራቸው ነገሮች ናቸው። አዋራ ስለሚሸተው ዶክመንት መያዝ ለሚከብደው ሰውዬ ማንም ግድ አይሰጠውም ነበር። የካምፓኒው ባለቤት ከሀገር ውጭ የሚኖሩ ጡረታ የወጡ ሽማግሌ ናቸው። ስራ አስኪያጁ ደግሞ ልጃቸው ነበር። ሽማግሌው ላይ ስድቡና መፌዙ ከመጀመሪያው ቀን ነበር የጀመረው። ሸባው ፍጠኑ እንጂ ይላል አንደኛው። በጣም ቀርፋፋ ነዎት እኮ ይላል ሌላኛው። ቡናዬን እስኪያመጡልኝ እንደርሰው ላረጅ እኮ ነው እያሉ ይሳለቁባቸዋል። ስድቡ በየቀኑ ቀጠለ። ሽማግሌው ግን ምንም መልስ አይሰጡም። አንገታቸውን ደፍተው ስራቸውን ይሰራሉ። ስድቡና ፌዙ ግን እየተባባሰ ቀጠለ። አንዲት ወጣት ሌሎች ያላስተዋለችውን አየች። ስሟ አሜራ ይባላል። ከሌሎች በተለየ ውድ ልብስና ጫማ አታዘወትርም ነበር። ተግባቢና ሰው አክባሪ ነበረች። በአንድ ዝናባማ ቀን አሜራ ሽማግሌው 3 ከባባድ ካርቶኖችን ተሸክመው አየች። እጆቹ ይንቀጠቀጡ ነበር። አባባ ብላ ተጣርታ በፍጥነት ሄዳ እባክዎትን ላግዝዎት አለችው። ሽማግሌው ፈቃደኛ አልነበሩ። ይህ ስራዬ ነው አመሰግናለሁ አላት። እሷ ግን 2ቱን ካርቶኖች ከእጃቸው ቀምታ ያዘችላቸው። ካርቶኖችንም አድርሰው ውሃ ሰጠቻቸው። ለመጀመሪያ ጊዜ ሽማግሌ ውስጣቸው ደስታ ተሰማቸው። ነገር ግን ይሄ ደስታቸው ብዙም አልቆየም። ሌሎች ሰራተኞች ሲንሾካሾኩ ሰሙ። ህይወትችን አስመሳይ አለ አንደኛው። ትኩረት ፈልጋ እኮ ነው ሌላኛው ቀጠለ። እንደ ጥሩ ሰው ታስመስላለች ሌላኛው ፌዝ ነበር። ሹክሹክታቸውም ቀስ በቀስ ይፋ መውጣት ጀመረ። አሜራንም የሚያፌዙበት ጀመር። ሽማግሌው ጋር በመቀመጧ የተቿት ነበር። በመቀራረቧ የሚሰድቧት ነበር። እሷ ግን ይህን ተግባሯን አላቆመችም። አንድ ቀን ሽማግሌ ወደ ቢሮ ሊገቡ በር ላይ እያሉ ያልጠበቁት ነገር አጋጠማቸው። ቢሮ እጅጉን ተመሰቃቅሏል። አሜራም በስራ ባልደረቦቿ ተከባ አይኖቿ በእንባ ተሞልተው አዩአት። ሁሉም የሚሰድቧትና ያንቋሽሿት ነበር። እንዴት ወርደሽ ታዋርጅናለሽ? ከማይመጠንሽ ሰው ጋር እንዴት ቀራረቢያለሽ? እያሉ ዋከቧት። አሜራ ምንም አላለችም። ባደረገችው መልካምነት ግን አልተጸጸተችም ነበር። ሽማግሌው በር ላይ ቆሞ ቦርሳውን ጠበቅ አድርጎ ይዞ በዝምታ ነገሮችን ይከታተል ነበር። በድንገት ሌላኛው የቢሮ በር በድንገት ተከፈተ። ማናጀሩ የታሸገ ወረቀት ይዞ ገብቶ በአይኖቹ ሲቃኝ ቆየ። መጨረሻ ላይም አሜራ ላይ አይኑን አሳረፈ። ከዛም አሜራ ወደ ኦፕሬሽን ወደሚባል ቀጣይ ክፍል ተዘዋውረሻል አላት። አሜራ በድንጋጤ ብዛት መቆም አቃታት። ይህ ሁሉ ሲሆን ተላላኪው ሽማግሌ ይመለከት ነበር። ማናጀሩም ቀጥል አድርጎ እቃሽን ሸክፊና ሰኞ ስራ ትጀምሪያለሽ ብሏት ሄደ። አጠገቡ የነበሩ ሰዎች እሳይ በሚመስል መልኩ ሳቁባት። ኦፕሬሽን ዲፓርትመንት ውስጥ ስራ እጅግ ይበዛል። ተቋቁሞ መስራት እጅግ በጣም ከባድ ነበር። ቀኑ ደርሶ ወደ ቢሮ ገባች። ገና ከመግባቷ ንግስት መጣች ብለው ሳቁባት። ይችማ ሳምንት አትቆይም እያሉ ተንሾካሾኩባት። እሷም የባሰ ነገር እንደሆነ ተረዳች። ከባባድ ስራዎች ይሰጧት ጀመር። የማያልቁ ፋይሎችን ታዘጋጅ ነበር። የማታ ሪፖርቶችንም ያስልኳት ነበር። አሜራ በዝምታ ስራዋን ትሰራለች።
ከስራ ብዛት ወገቧን ያማታል። አይኖቿም ከቀን ወደ ቀን ይቀሉ ነበር። ነገር ግን እሷ ክብሯን አስጠብቃ በጥንካሬ ትሰራ ነበር። ሁሌም ስራ በከበዳት ጊዜ ግን ያ ተላላኪ ሽማግሌ አጠገቧ ነበር። ፋይሎቿ ሲወድቁ ያነሳላታል። ውሃዋን ስትጨርስ ያመጣላታል። እጆቿ ሲንቀጠቀጡ ያረጋጋትና የኔ ጀግና ልጅ ምንም ቢመሽ መንጋቱ አይቀርም እያለ ያበረታታት ነበር። አንዳንዴ በመገረም ታየውና እንዴት ሁሌ እርዳታ ሲያስፈልገኝ ይመጣል ትልም ነበር። ሳምንታት አለፉ። ስራ በጣም እየበዛባት፣ ጭካኔያቸውም እየበረታባት መጣ። ዝነቷና በጎነቷ ግን አሁንም አብረዋት ነበሩ። ሁኔታዋን አይተው በቅርቡ በጭንቀት ብዛት ትለቃለች የሚሉ ሰዎች ብዙ ነበሩ። አንድ ምሽት አሜራ ዶክመንት ይዛ ወደ አንድ አለቃ ክፍል ገባች። ሰውየው ግን ያልጠበቀችውን ድርጊት አደረገ። ያንቺን ዝባዝንኪ አልፈልግም፣ ቢሮ ይለቀሽ ውጭ እያለ ወረቀቶቹን ቀዶ መሬት ጣለባት። አሜራ በድንጋጤ የወደቁ ወረቀቶችን ለማንሳት ጎንበስ አለች። እነሱን ታያቸው የሚል ድምፅ ሰማች። ቀና ስትል ሽማግሌው ነበር። አለቃውን በንዴት አንተ ማነህ እንዲህ የምታወራው ብሎ አንበረቀ። እኔ ተራ ተላላኪ ብቻ ነኝ አለ ሽማግሌው። ከዛም ነይ ልጄ ብሎ በዝግታ ከቢሮ ይዟት ወጣ። ከሳምንት በኋላ በአሜራ ጠረጴዛ ላይ ዶክመንቶች ድብልቅልቅ ብለዋል። የጠፉ ዶክመንቶችም አሉ። ይህንን ስታስተውል አሜራ ክፉኛ ደነገጠች። ዶክመንቶች ጠፉ ማለት ተባረረች ማለት ነበር። ቁራጭ ወረቀት ጠረጴዛዋ ላይ አገኘች። መልካምነትሽ ራስሽን ያጠፋሻል፣ በጊዜ ድርጅቱን ለቀሽ ውጪ ይል ነበር። ሽማግሌው በድብቅ ይመለከታት ነበር። አንድ የገባት ነገር አለ። የሆነ ሰው እሷን ለማባረር ወጥመድን እያዘጋጀ እንደሆነ ገባት። በቀጣዩ ቀን የፈራችው ደረሰ። የኦፕሬሽን ክፍል ኃላፊው አሜራን አስጠራት። ከዛም እጅግ ጠቃሚ ፋይሎች ጠፍተዋል፣ ይሄ ምን ማለት እንደሆነ ታውቂያለሽ ብሎ ጮኸባት። ቃላት አጣች፣ ከፋት። ወዲያው ለሰው ኃይል ክፍል መልቀቂያ ዛሬውኑ ይጻፍላት ብሎ መልእክት አስተላለፈ። አሜራ ደርቃ ቀረች። ስራዋ ምን ማለት እንደሆነ ታውቅ ነበር። ቤተሰቦቿን የምታስተዳድርበት አማራጭ ስራዋ ብቻ እንደሆነ ስታስብ ልቧ በፍርሃትና በድንጋጤ ተሞላ። ምናልባት ውሳኔህን በድጋሚ ማጤን ይኖርብሃል የሚል ድምፅ ተሰማ። ሽማግሌው ነበር። አንተ ማነህና ነው በማይገባህ የምትገባው ብሎ አለቃው ሽማግሌው ላይ አንባረቀ። ሽማግሌው ፈገግ ብሎ እኔ ተራ ሰራተኛ ነኝ፣ ግን ተራ በሆንም እናንተ ያላያችሁትን አይቻለሁ አለ። ከዛም ጠፉ የተባሉትን ፋይሎች ከዶክመንት ውስጥ አውጥቶ አቀበለው። ቢሮው ውስጥ ጸጥታ ሰፈነ። እንዴት አገኛቸው ሲል ማናጀሩ ጠየቀ። ሽማግሌው በአይኖቹ ይህን ተንኮልና ሴራ የሰሩ ሰራተኞችን መፈለግ ጀመረ። በዚህ መሃል የአሜራ አይኖች በእንባ ተሞልተው ነበር። አባባ አተረፉኝ እኮ አለች። ሽማግሌውም ወደ እሷ እያየ እኔ አይደለሁም የገዛ ስራሽና መልካምነትሽ ነው ያተረፈሽ አላት። ማናጀሩ ድጋሚ ጠየቀ። እነዚህን ፋይሎች የት ነው ያገኘሃቸው አለው። ሽማግሌው ሜርሲና ኤልዛቤት የተባሉ ሰራተኞች ዶክመንቱን ደብቀው ሊያባርሯት አስበው እንደነበር ያውቃል። ነገር ግን እነሱ መሆናቸውን ቢያውቅም ምንም አላለም ነበር። በዚህ መሃል እጅግ ያልተጠበቀ ነገር ተፈጠረ። የቢሮ በር በኃይለኛው ተከፈተ። አንድ ወጣት በጠባቂዎች ተከቦ ቢሮ ውስጥ ገባ። የድርጅቱ ባለቤት ብቸኛ ልጅ ነበር።
ሁሉም ሰራተኛ ተደናግጧል። ከዛም ወጣቱ ወደ ሽማግሌው ተጠጋና አባዬ ብሎ አቀፈው። ሁሉም ደነገጡ። ሁሉም የሚገቡበት ታጡ። ሲያፌዙበት፣ ሲቀልዱበት የነበሩ ሰራተኞች በሙሉ ተሸማቀቁ። ሽማግሌውም እዚህ ስመጣ ቢሊዮነር ሳይሆን ተራ ሰው ሆኜ ነበር። ለሰው ያላችሁን ከበሬታ ለማየት ነበር። እሱንም ማናችሁም ላይ አላየሁም ከአንድ ሰው በቀር ብሎ ወደ አሜራ ዞረ። ወደ እርሷም እያየ ብቸኛው ልጄ መልካምና ጠንካራ ሚስት እየፈለገ ነበር። እሱን አንቺ ጋ አይቻለሁ። በገንዘባችን እንኳን የማንገዛቸውን ባህሪዎች ተላብሰሻል ብሎ ፈገግ አለ። በዚህ ጊዜ ሲያፌዙባትና ሲያሴሩባት የነበሩ ሰራተኞች እግራቸው ላይ ወድቀው ይቅርታ እያሉ ማልቀስ ጀመሩ። እኛን ሳይሆን ውስጣችሁን ለምኑት፣ ክፋትና ሴራ እዚህ ካምፓኒ ቦታ የላቸውም አለ ወጣቱ። ሽማግሌውም ወደ አሜራ ዞሮ ልጄ እባክሽን ቤተሰቤን ተቀላቀይ ብሎ ፈገግ አለ። አሜራም አይኖቿ በእንባ ተሞልተው እኔ እኮ ለእናንተ አልመጠንም አለች። ሽማግሌውም ቀጠል አድርጎ ሰው የሚለካው በሀብቱ ወይም በገንዘቡ አይደለም፣ ልቡ ውስጥ ባለው መልካምነት ነው። ይህ በገንዘብ አይተመንም አላት። አሜራ በዚህ ጊዜ ህይወቷ እስከ መጨረሻው እንደተቀየረ አሰበች። ያደረገችው የመልካምነት ስራ እባረራለሁ ብላ በጭንቀት ባለችበት ጊዜ የተሻለ ነገር ይዞላት እንደመጣ አወቀች። በውስጧም ፈጣሪዋን ከልቧ አመሰገነች። እንዲህ አይነት ጠቃሚና አስተማሪ ታሪኮችን ማግኘት ከፈለጉ ሰብስክራይብ ያድርጉ።